ብዙ ጊዜ የአሁን ጄኔሬሽን ሰዎች በህይወታቸው ደስተኛ አይደሉም። አይ ነው ብዙ ነገሮች ሊያጋጥምህ ይችላል። በዋናነት ግን አእምሮህ የሚያስበው ነገር ህይወትን ሚሳፕ ሊያደርገው ይችላል። እስካሁን እኔ የማውቃቸው 3 ነገሮች አሉ። እነሱም በዚህ ቪዲዮ ብሬክዳውን እናደርጋቸዋለን። አንደኛው በጣም ትልቅ ግብ ማስቀመጥ። የብዙ ሰዎች ዓላማ ስታይ በተለይ በዚህ ጊዜ አንብሊቨብል ናቸው። ለምሳሌ አንድ ፎሬክስ ትሬድ ማድረግ የጀመረ ሰው እዩ በቃ ዓላማው በአንድ ዓመት ፒጋን ገዝቼ ከዛ ይህ በአንድ ዓመት ውስጥ እንደማይመጣ ሁለታችንም እናውቃለን። ካልዘረፍ ይህንን ለማሳካት የምታደርጋቸው ብዙ ነገሮች ደስታህን እየገደሉት ይመጣል። ጎላችንን ላይ ሳንደርስ ኪሳራ ቢያጋጥመን ብዙ ነገሮች ያስጠሉናል። ስለዚህ ጎላችንን ልናሳካው የምንችላቸው አድርገን ብናስቀምጥ ጥሩ ነው። ሁለተኛ ሶሻል ሚዲያ በራሱ ደስታን አያሳጣም። እዛ ላይ የምናያቸው አንዳንድ ሰዎች ናቸው they just crush us። ይሄ ስል ስኬታማ ሆነው ሀብታቸውን ስኬታቸውን ፍሌክስ የሚያደርጉትን አይደለም ማጠብቁትን እንጂ። ሰምታችሁ ከሆነ ወንድ ልጅ እንደዚህ ካልሆነ ሴት ልጅ እንደዚህ ካልሆነች ብለው ምንም የሌላቸው ሰዎች ብዙ ነገር ሲያወሩ እንሰማለን። ራስን ጥያቄ መጠየቅ ትጀምራለህ። ያም ደስታን ያሰጣል። ሶ ፊክስ ዩር ሶሻል ሚዲያ። ሶስተኛው ራስን ማወዳደር። ራስን ስታወዳደር ብዙ የሚቀር ነገር እንዳለ ታውቃለህ። ይህ ጥሩ ነገር ሲሆን ግን ካወዳደር በኋላ የሚመጣው ነገር ሌላ ነው። ብዙ ሰው የሌለውን ነገር ሲያውቅ ራሱን ከማሻሻል ይልቅ ይሰልፍ። ይህ ደግሞ ጥሩ አይደለም። ደስታን በዚህ መንገድ ታጣለህ። ደስታን የምታጣው ራስህ ነው። ፈጣሪው ተጨንቆ በቁመቱ ስንዝር የጨመረ የለም ብሏል። So be happy.